በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ። ለዘላቂ ሰላምና የሀገር ግንባታ ሀቀኛ ፖለቲካዊ ውይይት ብቸኛው አማራጭ ነው። የኢትዮጵያ የፖለቲካ ቀውስ ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን በመላው ሀገሪቱ እየተካሄዱ ያሉ ጦርነቶችና ግጭቶች ለሕዝቡ ከፍተኛ ዋጋ እያስከፈሉ ይገኛሉ። የአብይ አህመድ የግል ኢንተርፕራይዝ የሆነው የብልጽግና ፓርቲ ስሁት የፖለቲካ አመራር ችግር ሀገሪቱን በአራቱም አቅጣጫ ወደ ሁከትና ጦርነት አውድማነት እየቀየራት ነው። በአማራ ክልል አብዛኛው ክፍል በፋኖ ቁጥጥር ስር ሲገኝ፣ በኦሮሚያ ክልል ደግሞ ቀላል የማይባሉ አካባቢዎች በአማጺው ኃይል ከአገዛዙ ጋር እየተፋለሙ ይገኛል። ብልጽግና ከትህነት ጋር እየፈጠረ ያለው የፖለቲካ ውዝግብ ደግሞ ወደ ሌላ ዙር ግጭት እያመራ ሲሆን፣ ጋምቤላ በወታደራዊ ትዕዛዝ በመተዳደር ላይ ነው። ቤንሻንጉል ደግሞ የሱዳን ግጭት ሁለተኛ የጦር ሜዳ ከሆነ ሰነባብቷል። በአብይ አህመድ የዲፕሎማሲ ብቃት ማነስ ምክንያት ኢትዮጵያ እንደ ሱዳንና ሶማሊያ ባሉ የውስጥ ግጭቶች ውስጥ ገብታ የግጭቱ አካል ሆናለች። በተቃራኒው የአገዛዙ ስልጣን በአዲስ አበባ ላይ ብቻ ተንጠልጥሎ የቀረው አገዛዝ ሁሉንም ነገር በመካድ የማይጨበጥ የብልጽግና ልፈፋውን ዓለምንም ሀፍረት አስቀጥሎታል። ታይቶ በማይታወቅ መልኩ ሀገሪቱ በብዙ አይነት የግጭትና የጦርነት አዘሮች ውስጥ ገብታ እየተተራመሰች ነው። የሀገራችን ሁኔታ አሳሳቢ ከሚባለው ደረጃ በላይ አልፏል። እንደ ሕዝብና እንደ ሀገር የመቀጠሉ አደጋ ገርበር ብሎ ይታያል። ከዚህ ሁሉ ጥንቅጥ መውጫውና ብቸኛው መንገድ የስርዓት ለውጥና እርሱን ተከትሎ እውነተኛ የፖለቲካ ውይይት ማካሄድ ነው። በዚህ ለውጥና የፖለቲካ ሽግግር ፋኖ በትጥቅና በፖለቲካ ትግሉ ወሳኝ ድርሻ አለው። አስተማማኝ ኃይል በመገንባት ግልጽ አጀንዳ በማስቀመጥ ከፊታችን የተደቀነውን አደጋ መቀልበስ የሚያስችል ስራ መስራት ይገባል። ከጠባብ አጀንዳዎች የተሻገረ የመሪነት ሚና ለመጫወት መዘጋጀት አስፈላጊ ነው። የአማራ ዓለም አቀፍ ትብብር አጠቃላይ የሀገርና የሕዝብ ውድቀትን ለመቀልበስና ሁሉንም ግጭቶች ለማስቆም ብቸኛው መንገድ በእውነተኛ የፖለቲካ ውይይት እንደሆነ ያምናል። ለዚህም ሁሉም ያገባኛል ባዮች ጥረታቸውን አስተባብረው ከፍተኛ ጫና እንዲያሳድሩ ጥሪ ያቀርባል። ሰኔ 9 ቀን 2018 ዓ.ም ድል ለአማራ ሕዝብ ትግል።